السؤال الثالث ሶስተኛው ጥያቄ هل ወይ ፊል ኢስላሚ በኢስላም ሱነቱን ሐሰና መልካም የሆነ ሱና አለን? ጀዋብ መልሱ ነዓም አዎ ፊል ኢስላም በኢስላም ላይ ሱነቱን መልካም የሆነ ሱና አለ። ሐሰነቱን ሱና ይሆናል። ሐሰና መልካም የሆነ ሱና አለ። وقال صلى الله عليه وسلم መልክተኛ ሰለላሁ ዐለይሂ ወሰለም አሉ መን ሰነ ሕያ ያደረገ ፊል ኢስላሚ በዲነል ኢስላም ሕያው ያደረገው ያሳየው ያስተማረው ሱነተን አንዲት ሱና ሐሰናተን መልካም የሆነች ሱና ሕያው ያደረገ ለሰዎች ያስተማረ ፈለሁ ለሱ እኮ አጅሩሃ አጅሩ አለው እኮ ወአጅሩ መን ዓሚለ የሰር ወአጅሩሁ ላስተማራቸው ለሆኑ አካሎች ላሳያቸው ለሆኑ አካሎች መን ዓሚለ ቢሃ በሷ የሰሩ ሰዎች የሆኑ አካሎችም እነሱ በሰሩ ቁጥር ለሱ አጅር አለው። ሚን ባዕዲሂ ከሱ በኋላ እሱ ቢሞትም እንኳን መልካም የሆነ ሱና አሳይቶ የሆነ የሞታ የሆነ አካል ለሱም እኮ ስራው አለው አጅሩን አለው። ሰዎች በሰሩ ቁጥር ሚን ገይሪ ውጪ አንያንቁሳ እነዛ ሰዎች ለነዛ ሰዎች የሰሩት አካል ሳይቀነስባቸው ለሱም አለው አጅሩን ሚን ውጁሪሂም ከአጅራቸው ሳይቀነስባቸው ሸይኡን አንዳች ነገር በሰሩት ቁጥር እነሱ በሰሩ ቁጥር ለሱም አጅር አለው። ረዋሁል ቡኻሪ ኢማሙ ቡኻሪ አለ። ምንድነው ሱነቱን የተባለችው ሐሰና የተባለችው? መልክተኛ ሰለላሁ ዐለይሂ ወሰለም የሰሩት የሆነ አካል ሰሃቦች የሰሩት የሆነ አካል ግን የተዘነጋ የረሱ ሰው የረሳው ከዛም ደግሞ ያ የተረሳው የሆነ ሱና ለሰዎች ደግሞ ያሳይ የሆነ አካል ሰዎች ደግሞ በሰሩት የዛን ምን ይሆናል ማለት ነው? ይህ ነው ሱነቱን ሐሰና የተባለው ማለት ነው። መልክተኛ ሰለላሁ ዐለይሂ ወሰለም ሰርተው ግን ሰዎች የረሱት እሱ ደግሞ ምን ያለ ያሳየ ያስተማረውን አካል ምንድነው ማለት ነው አለው ማለት ነው። السؤال الرابع አራተኛው ጥያቄ መታ መቼ ነው ያንተሲሩ የሚረዱት አልሙስሊሙን ሙስሊሞች የሚረዱት ከአላህ እርዳታ የሚመጣላቸው መቼ ነው? ጀዋብ መልሱ ያንተሲሩ ልሙስሊሙነ ሙስሊሞች እኮ ይረዳሉ ኢዛ ጊዜ ረጀዑ በተመለሱ ጊዜ ኢላ ተጥቢቅ በመያዝ በኩል ኪታቢ ረቢሂም የጌታቸውን መጽሐፍ ቁርአን በያዙ ጊዜ ወሱነቲ ነብይም የመልክተኛቸው ሰለላሁ ዐለይሂ ወሰለም ሱና በያዙ ጊዜ ይረዳሉ። አላህ ይረዳቸዋል፣ ነስሩን ያመጣላቸዋል። ወአኸዙ በያዙ ጊዜ ቢነሽሪን በማስፋፋት التوحيدين توحيد አላህን በብቸኝነት እንዲያመልኩ የሰበኩ ጊዜ ወሐዘሩ ባስጠነቀቁ ጊዜ ሚነ ሽርኪ ከሽርክ በአላህ ላይ ከማጋራት ያስጠነቀቁ ጊዜ አለ እክትላፊ በመለያየትም ወመዛሂሪሂ ጉዳቱንም የሽርክ እክትላፉም ወመዛሂሪሂም ጉዳቱም ምን ያለው ጊዜ ያስጠነቀቁ ጊዜ ወአዒዱ የተዘጋጁ ጊዜ ሊአዕዳኢሂም ለጠላት የተዘጋጁ ጊዜ መስተጣዑ በቻሉ ጊዜ የቻሉትን ያክል ለጠላት የተዘጋጁ ጊዜ ለመፋለም ሚን ቁወቲን ከኃይል በኩል ቃለ ተዓላ ለዚህም ላቃሉ አላህ ሱብሓነሁ ወተዓላ ቃል ነው። ያ አዩሀ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢንተንሱሩላህ አላህን ብትረዱት ብሎ ማለት የአላህን ህግጋት ብትከተሉ መልካሙን ተተቢዑ አህካም አላህ ህግጋት ብትከተሉ እኮ ያንሱሩኩም ይረዳችኋል። የሱን ህግጋት ስትከተሉ ያ አዩሀ ለዚነ አመኑ ኢንተንሱሩላህ አላህን ብትረዱት አላህ ደክሞት አይደለም ይረዳው። ያን ብሎ ማለት የሱን ህግጋት ያዘዘውን ብትታዘዙ የከለከለው ብትከለከሉ እኮ ያንሱሩኩም ይረዳችኋል። ወይተቢት ያጸናላችኋል እኮ አቅዳመኩም ጠላት ዘንድ ስትቆሙ ስትፋለሙ እግሮቻችሁ ያጠነክርላችኋል። ወቃለ አይዶን እንዲሁም አላመልሶ ወዐደ አላሁ አላህ እኮ ቃል ገባ አለዚነ አመኑ ለነዛ ላመኑ ሰው የሆኑ አካሎች ሚንኩም ከናንተ ከአማኞች ወዐሚሉ ሷሊሓት መልካምም ለሰሩ የሆኑ አካላቶች እኮ ቃል ገብቷል። አላህ ለየስተኽሊፈነሁም ሊተካቸው ሚነል አርድ የምድር ምትክ ሊያደርጋቸው ከመስተኽለፈ ልክ ምትክ እንዳደረገው الذين من قبلهم ከነሱ በፊት የነበሩት
አማኞችን እንደተካው ወለዩመኪነነሁም ሊያመቻችላቸው ለሁም ለነሱ ዲነሁም ሃይማኖታቸውን ሊያመቻችላቸው الذي يرتضى لهم ለነሱ ይወደደላቸው ቀደም ጊዜ አይተናል በሱረቱል ማኢዳ ኢኒ አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲና ያለው ይሄ ነው። ወረዲቱ ለሁም ለነሱም ይርተضى لهم الذي ارتضى لهم ለነሱ ይወደደላቸው ሃይማኖትን ሊያመቻችላቸው ወለዩበድለነሁም ሊተካላቸው ሚን ባዕዲ በኋላ ኸውፊሂም ከፍርሃት በኋላ ከጭንቀት በኋላ ከስቃይ በኋላ እኮ አምነን ሰላምን ሊያመጣላቸው ሊተካላቸው እኮ ቃል ገብተዋል። የዚህን መስፈርቱ ምንድነው? ሁለት ነው። ያዕቡዱነኒ እኔን ሊያመልኩኝ ነው አለ አላህ ሱብሓነሁ ወተዓላ። ላ ዩሽሪኩነ ላያጋሩብኝ ነው ቢ በኔ ሸይአን ቅንጣትም ላያጋሩብኝ ነው። ይህንን ቃል ገብቼላቸዋለሁ ለነዚህ ሰዎች። አንደኛ አላህን በብቻ እንድናመልክ፣ ሁለተኛ ደግሞ በሱ ምንንም ላናጋራ ምንድነው ቃል ገብቷል አላህ ከጭንቀት በኋላ ሰላም ሊያመጣልን እንዲሁም ደግሞ ይሄው የተለያየ አይነት ምን እምነታችንን ሊያመቻችልን ቃል ገብቷል ማለት ነው። ወሰለላሁ ወሰለመ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን።